አሁን ብዙ ከኦርቶዶክስ ተዋሕዶ እምነት ውጭ የሆኑ ወንድሞቻችን እህቶቻችን ይላል የድንግል ማርያም ጌታ ሲመርጣት አልመረጥም ብትል ይቀጣት የለን እሷ ምን ላልናለች ይችላል። መመረጥማ ሔዋንን መርጧት ነበረ። መመረጧን ስላላጸናች ወደቀች። ድንግል ማርያምን የምናደንቃት ግን የተመረጠችበትን ዓላማ ጠብቃ ስለተገኘች፣ መላእክትን የምትበልጣቸው ስለዚህ ነው። እነሱ በደል በሌለበት ዓለም ሆነው ንጹህ ሆነው መኖር አቅቷቸው ወድቀዋል። የወደቁ ቅዱስ ጴጥሮስን ያህል አባት ለመካድ የበቃው ባለመጸለዩ፣ ያላንቀላፋው ቅዱስ ዮሐንስ አልካደም። ለመካድ የበቃው ጸሎት አቋርጦ ነው። ስለዚህ ሁላችንም እንማራለን። ከቤተ ክርስቲያን ግን ጸንተን የማንቀረው ለምንድን ነው? ስለማንጸልይ። መልካም ስታደርጉ አትሳሳቱ። አንደኛ አትታበዩ፣ ሁለተኛ መልካሙን ነገር ነገ ጀምረዋለሁ አትበሉ። ዛሬ ጀምሩት፣ ነገ የእናንተ አይደለም። የጀመራችሁን ደግሞ አጽንታችሁ ያዙት። ያለኝ ጽድቅ ይበቃኛል አትበሉ፣ ወደፊት ገስግሱ። እስካሁን ጾመህ ከሆነ ሌላ ጾም ጨምር፣ ሰጥተህ ከሆነ ሌላ መስጠት ጨምር፣ ታርቀህ ከሆነ ሌላ ሰላም ጨምርበት፣ ሌላ መልካምነት ጨምር። መሞት የለ፣ መራብ የለ፣ መውጣት የለ፣ መውረድ የለ፣ መራቆት የለ፣ መድከም የለ፣ የበላይ የለ፣ የበታች የለ፣ ዘር የለ፣ ክፍል የለ፣ ወገን የለ፣ ጾታ የለ። ሁላችንም አንድ ንጉሥ መድኃኔዓለምን አንግሰን፣ አንድ ብርሃን እሱን ለብሰን፣ አንድ ምግብ እሱን ተመግበን፣ አንድ መጠጥ እሱን ተጠጥተን፣ አንድ ርስት እሱን ወርሰን አግኝተን ላናጣ ገብተን ላንወጣ ለዘላለም አምሮብን ወደምንኖርባት የብርሃን ከተማ ወደ መንግሥተ ሰማያት ይጠራልናል። ዛሬ አቤት ያለ ያን ጊዜ እነሆ ብሎ ክርስቶስ በቀኙ ያቆመዋል። ወይ ኢዜኒ አሃዊነ ጎጉኡ ከመ በጽና ምግባሪክሙ ጽኔተ ትኩን ጽዋኤክሙ። መጠራታችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ በሚል ርዕስ እንማማራለን። መጠራታችሁን በሉ ታጸኑ ዘንድ ከፊት ይልቅ አሁን ትጉ በሉ። መጠራታችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ። ሶስተኛ በሉ መጠራታችሁን ታጸኑ ዘንድ ከፊት ይልቅ አሁን ምን በሉ? አይ ጽኑ አላልኩ። የተጻፈ ነው ማንበብ ያለባችሁ። ትጉ ነው ያልኩኝ። እስኪ ትጉ በሉ። አዎ የሐዋርያው የቅዱስ ጴጥሮስ መልእክት